ራስ ታራቂ የለም ወይ? ሀይሚና ብሩኬ ግን ማለት ነው አንዴ ያጋግሉታል፣ አንዴ ደግሞ በፍቅር ስታይል ይተያያሉ። እንዴት ነው ነገሩ እንዴ? ሀይሚሻ በቃ ውሳኔያችን የሚሆነው መለየት ነው ከዚህ በኋላ የኔና የብሩኬ ነገር አክትሟል አለች ማለት ነው። እንዴት ቅመሟ እንዴት ጨከነሽ ግን አክትሟል ልትቻልሽ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁልጊዜም አስታራቂዎች ማለት ነው በስተመጨረሻ ነው እንጂ የሚሳካላቸው ገና እንደዚህ ነገሩ እየተቀጣጠለ እያለ አስታራቂ ተብዬዎች ገና ነገሩን ያበሱታል ማለት ነው። እና የሆነ አለ አይደል እርቅ የሚያደርጉት ማለት የእርቅ ፕሮግራምን የሚያዘጋጁት ባልሆነ ቦታ ላይ ጥልፍልፍ ባለ ቦታ ላይ ነው እና ማለት ነው። በቅድሚያ ግን እንግዲህ ፍፄ ከእንትና ቤት የተሰራውን ቪዲዮ አይቼ ነበርና ማለት ነው ባለፈው ሀይሚ ካጠገቤ እንዳትርቅ ስላለችው ፍፄን እናንተ ደግሞ ዘወትር አድርጋችሁ ከፍፄ ጋር ሌላ ግንኙነት እንዳላት ጠርጥራችሁ ማለት ነው። እኛ ግን እንዴት ነው በሆነ ባልሆነው ሰውን ጠርጥረን እንችለዋለን? አሁን ሀይሚ ቅመሟ ከብሩኬ ምን አታ ነው ከፍፄ ላይ ልትጠራጠር የምትችለው? እና በዛም ደብሮታል ፍፄ ሲናገር የነበራቸው ነው። የእህትነት ፍቅር የማይገባችሁ ከሆነ እንዴት ላስረዳችሁ አለ ማለት ነው። እና የምር እንዴ አንድ ሴት ልጅ በወንድምነት ወንድም መቅረብ የለባትም ማለት ነው። ግዴታ እኮ ነው። እንደውም በዚህ ጊዜ ማለት ነው ልንገራችሁ፣ ከሴት ጓደኛ እመኑኝ ነው የምላችሁ የወንድ ጓደኛ በጣም ያስብላችኋል። ከምር ሴት በእናንተ ላይ በቃ አቃቂር ነው የምትሰራው። የእናንተን ደስታ ሁላ የማትፈልግ ሴት አለች። ከስንት አንዶቹ፣ ሁሎቹ ሳይሆን ከስንት አንዶቹ ማለት ነው። እና እንግዲህ በትናንትናው ቪዲዮ ያው ሀይሚሻ በመጀመሪያ እንኳን ደስ ያለሽ እንግዲህ 250 ሺህ ገብታለች ማለት ነው። እና እንኳን ደስ ያለሽ ቅመማ፣ ከዚህ በላይ ይገባሻል። ሁላችሁም ከዚህ በላይ ይገባችኋል። እንግዲህ ይሄ ሰሞኑን የተቀጣጠለው ነገር ስላለ ነው በአንዴ 250 ሺህ ልትገባ የቻለችው ማለት ነው። እና ብሩኬም እንደዛው እንግዲህ በነገራችን ላይ ማለት ነው እንደዚህ አይነት ስራ ሲመጣ አዲስ አትሆኑ። በቃ ሰው የሚወደው የተርገበገበ ነገር፣ ሰው የሚወደው መጣላትን፣ መፋጨትን፣ መጋጨት፣ መቧከስን ነው የሚወደው። ከምሬ ነው የምላችሁ በቃ ምክንያቱም ታዘቡ ዝም ብላችሁ የሆነ እንደዚህ ትኩስ የሆነ ነገር ሲፈጠር ማለት ነው እዛ ቤት ማንም የሚያውቃቸው የማያውቃቸው ፍንቅል ብሎ ነው ሂዶ የሚያያቸው። እና በዛው ልክ ደግሞ ከሄዳችሁ አይቀር ተመልክታችሁ ውጡ። ምን ሌላ ታሪክ ያሰድባችኋል? ሌላ ነገር ምን ያስነግራችኋል? እና ኧረ ብቻ እኔ እንጃ ህዝብን ያው እንዲህ ነው ብትሉት አይሰሙም። በቃ ከመሳደብም ወደኋላ አይሉም። እና ማለት ሰው ሳይሳደብ አስተያየት መስጠት ይችላል። እንግዲህ በትናንትናው ቪዲዮ ምንድን ነው ያው ሰርፕራይዝ ሊያደርጓት ነበረ ማለት ነው ሽማግሌዎች። አይ እኔ አሁን ግን ማለት ነው የምሬን ነው የምላችሁ ቤተሰብ ሽማግሌዎች ራሱ በጣም የሆነ አሰልቺ የሆነ ነገር ነው የሚያመጡት ማለት ነው። ከምሬ ነው ማለት ህዝብ የሚሰለችው አይነት ነገር አለ አይደለ? ማስታረቃቸው መልካም ሆኖ እያለ ግን አልባሌ ቦታ ላይ የማይሆን ቦታ ላይ አሁን ለምሳሌ እንደ እኔ ስረዳው የትናንቱ ቪዲዮ ማለት ነው የምሬን ሀይሚና ብሩክ እኮ ይታረቃሉ፣ እመኑኝ ይታረቃሉ። ተጣልተው የሚቀሩ ሰዎች አይደሉም። ነገር ግን የትናንት ነው ለሀይሚ ሰርፕራይዝ ከሆነ እኮ ከዛ ጋር ምንም ሌላ ታሪክ መቀላቀል አይጠበቅም ነበር። ሀይሚና ብሩኬ እንደተኮራረፉ ቢሆንም በሌላኛው ፓርት ደግሞ እነሱን ለማስታረቅ መምጣት ነበረባቸው። ይሄ ቀላል ነው እንዴ? በኃይለኛው እንደዚህ ማለት አለ አይደለም ይሄድ በቃ ተወይም በቃ ልሄድ እያሉ እየተገላገሉ ከዛ ላይ ያንን ሰርፕራይዝ ማደፍረስ ማለት ትንሽ እውቀት ያጠራቸዋል። የምረኝ ነው ቤተሰብ ከምር በጣም ነው ያናደዱኝ። ማለት በዛው በቀጠሉት ደስታ ጨርሰው ቢሆን ኖሮ ጥሩ ነበረ። ግን ቀላቀሉት። ደግሞ ላይሳካላቸው እንደማይሳካ እኮ ያውቁታል። ከዛ ጋር ሊታረቁ አይችሉም በፍጹም ማለት ነው። እና እርቅ ማድረግ ያለባቸው በሌላ ቪዲዮ ነው። እንደው አንዳንዴ ዝም ብላችሁ በቃ ይሁን አለ አይደል? መጀመሪያ ቪዲዮ ከመስራታችሁ በፊት አስቡበት። ምን ጉድ ነው እንደዛ መጀመሪያ እንኳን ደስ ያለሽ እንዳሏት ነገሩ አልቆ ቢሆን ብሩኬ እና ሀይሚ በዛን ያክል ነገር አይነጋገሩም ነበር። እንግዲህ ሀይሚ የሰውን ደስታ ከማደፍረስ ውጪ አንተ ምንም የምታውቀው ነገር የለም። ሀይሚ በዚህ አጋጣሚ ተናዳለች። የተናደደችው ምንድን ነው ምንሽን አመመሽ ብሎ ያለ መጠየቁ አናዷታል። ያ ነገር ማለት ነው። በእርግጥ ብሩኬ ያኔ እኮ አጥፍቷል። አመመኝ ስትለው ምን ሆነሽ ነው ማለት ነበረበት። ግን ደግሞ አሁን ከብሩኬ ላይ መፍረድም አይቻልም። ተናዷል። በቃ ልጁ ትኩረቱን ስለወሰደበት ከሀይሚ ላይ አይደለም ትኩረቱ የነበረው ማን ነው የሚለው ውስጡ ላይ በጣም እየተመሰለሰለ ስለነበር እሷ ደግሞ ያንን ስላልጠየቃት በጣም ተበሳጭታበታለች አሁን ላይ ማለት ነው። ግን ሀይሚ ማለት ነው ለክፉም ለደጉም
ጠላትን ደስ አይበለው። ምን ሆነሽ ነው ሁሌ መለያየት መለያየት ያለሽ? ሁሌ በቃ መለያየት ያለ ማለት እኔ እና እሱ ከዚህ በኋላ የምንቀጥል አይመስለኝም የምትለው ቃል ከሀይሚ ላይ ትበረታለች። ለምን እንደሆነ እና አንዳንዴ አላደል ላይክ የሆነ በራሳችሁ ላይ ትንቢት መጻፍ ይቅርባችሁ። ምክንያቱም የሆነ ጊዜ ላይ ተፈጽሞ ስለምታዩት ማለት ነው። እና ይሄን ነገር ባትጠቀሚ መልካም ነው። አትለያዩም። እናንተ ገና ትወልዳላችሁ፣ ትከብዳላችሁ። እናንተን ለማለያየት የሚሯሯጡም ደግሞ አይሳካላቸውም። በዚህ አጋጣሚ ግን እናንተ ክፍተት ከፈጠራችሁላቸው የማይቀር ነው። እነዛ ሰዎች ይሳካላቸዋል።